እና ዛሬ እንግዲህ በበርበሬ ነው ዶቅ ያንላችሁ ማለት ነው። ውድ ቤተሰቦቻችን እንግዲህ ሰሞኑን ደግሞ ዳመና ዘወርወር እያለ ነው። እንግዲህ ያው ገበሬ እያነቃቃ መሰለን ያው ያለው ነገር ሰማው ከበድበድ እያለ ያው ብዙም ፀሐይ የለው ግን ይኸው እንግዲህ ያው በጋ ስለሆነ ዝሮ ችግር የለውም ማለት ነው። ይደርቃል ብዬ ተስፋ አለኝ እና እናንተ ላይክ ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምናችሁ እንደምን አላችሁ? የተከበራችሁ የውድ ቤተሰቦቼ በያላችሁበት ሰላምና ጤና ብዙ ተተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በርበሬ ዝግጅት ላይ ነኝ። ያው ግን ብስሚላ አስነጠሰኝ አላለው ማን ነው? ገና አጠገቡ በቆምኩ ማለት ነው። እንግዲህ እኮ ነው እና ዛሬ በርበሬ እንደምታዩት ማለት ነው ገዝቼ እንግዲህ በርበሬ ማዘጋጀት በጣም ነው የምጠላው አልኳችሁ። እኔ እንደው አልወደውም። ብቻ እንግዲህ ማለት ሰው አይሆንም ትላላችሁ። ቤት ተይዞ ያለ በርበሬ አይቻልም። አላኩልሃል ዛሬ ይኸው አስጥቻለሁ ማለት ነው። ላዘጋጅ ነው ውዶች። በርበሬ ስንት ነው ለምትሉ ቪዲዮዬን ከነመጨረሻው አዳምጡ ማለት ነው። ዋጋውንም እነግራችኋለሁኝ። ውድ ቤተሰቦቼ ቪዲዮውን ከነመጨረሻው አዳምጡት እና ዛሬ እንግዲህ ይሄንን መሰለ ያው ማሻላ ቆንጆ ነው ብዬ አስባለሁኝ። ይሄው እንደምታዩት ማሻላ ነው፣ ቆንጅዬ ነው። ግን አንዳንድ ነጭ አለው ይመስለኛል። ግን ማሻላ ቆንጆ ነው የሚሆነው። ሻግኒ ነው የሚባለው ይሄ በርበሬ ማለት ነው። እና ከነመጨረሻው ቪዲዮውን ተከታተሉ። ዋጋውን ደግሞ እነግራችኋለሁ። ቪዲዮዬን ከነመጨረሻ ስሙኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ፣ ውድ ሀገሬ ልጆች አበረታቱኝ። እኔ ደግሞ እንደዚህ የሀገር ቤቷን አንዳንድ ነገሮች ቀንጨብ እያረኩ ይዤላችሁ እመጣለሁኝ። ውድ ቤተሰቦቼ እንግዲህ እንደተለመደው ሰሞኑን ብዙ እየገባሁም አይደለም፣ እንደነገርኳችሁ ባለው ሰዓት አልተመቸኝም እና ዛሬ ይኸው እንደምታዩኝ እንግዲህ በርበሬ ዝግጅት ላይ ነኝ ብያችኋለሁኝ። እና ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ፣ አበረታቱኝ እላለሁኝ ውዶቼ። ቅንነት ለራስ ነው፣ መልካምነት ለራስ ነው። እንግዲህ ያው ለቅኖች ቅን ስትሆኑ ያው ውዶችዬ ሰዎቹን ለሰዎች መልካም ነገር ማድረግ መልካምነት ነው። እኔ ደግሞ ያው ላይክ ሼር ሰብስክራይብ በማድረግ ተባበሩኝ ውዶችዬ። እንግዲህ ዋይፋይ በውድ ተጠቅመን ነው እንግዲህ ሀገር ቤት ስትኖሩ ታውቁታላችሁ። የመዳም ቅመሞች እንዲሁም የተለያያችሁ በሀገር ያላችሁ ቤት ዋይፋይ ይኖራል እናውቀዋለን። እዚህ ስትመጡ ግን በጣም ከባድ ነው። ዋይፋውን ገዝታችሁት ራሱ አይሰራም፣ ብዙ አስቸጋሪ ነው። እና እንግዲህ እናንተ ደግሞ ለእናንተ በጣም ቀላል ነገር ነው፣ ብዙ አያስቸግራችሁም ማለት ነው። በመዳም ዋይፋይ እንዲሁም በየሀገር ያላችሁ ማሻላህ በሰለጠነበት ቦታ ሆናችሁ ዋይፋውን እንደፈለጋችሁ ነው። እኛ ደግሞ በጣም ነው የሚያስቸግረን። ተዝቹ ቦታ ይመርጣል፣ ዋይፋይ ያስቸግረናል። እና ይህን ታሳቢ ያደርጋችሁ ውድ ቤተሰቦቼ ላይክ ሼር ሰብስክራይብ በማድረግ እንግዲህ ያላችሁን አስተያየት ውዶቼ መልካምነታችሁን አሳዩኝ። እኔ ደግሞ እንደዛ አንዳንድ ቪዲዮዎች ይዤላችሁ ብቅ እላለሁ ማለት ነው። እና ይሄ የምታዩት እንግዲህ በርበሬ ላዘጋጅ አስጥቼው፣ ያው በነገራችን ላይ ፀሐይ በርበሬ ምች ደግሞ እኔ አልወድም እና ያሳምመኛል። ፀሐዩ አሁን ጠፋ ብሎ ነው እላችኋለሁ። እንግዲህ ያለው ነገር በርበሬው ዛሬ ማለት ነው ተሰጥቶ በበርበሬ መጣሁላችሁ ያ ረቢ። እና በበርበሬ መጣች እንዳትሉኝ እንግዲህ ይቅርታ ውዶቼ። ያው ያለውንም እንግዲህ የገበያ ዋጋ እምነግራችሁ ይሆናል።
ውድ ቤተሰቦቼ ተከታተሉኝ። ስወዳችሁ ከነ መጨረሻ ቪዲዮዬን እውት ማለት ነው። ምንም አይቸግራችሁ፣ ምንም አይከብዳችሁ። እስከ መጨረሻ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉት። ወዳችኋለሁ፣ አከብራችኋለሁ። ውድ የቻናሌ ቤተሰቦች የተከበራችሁ ድንቅ የሆናችሁ ሁላችሁም ምንም እንግዲህ ቪዲዮ ቢጥምም ባይጥምም ላይክ፣ ሼር፣ ሰብስክራይብ በማድረግ ያላችሁን አስተያየት አሳውቁኝ። እንግዲህ የበርበሬ ዋጋ ካላችሁኝ ይሄ በርበሬ እንግዲህ ያው አንድ 780 ብር የሚሸጥ በርበሬ ነው እላችኋለሁ። ያው እንግዲህ በርበሬ በነገራችን ላይ ተለዋዋጭ ነው። አንድ ሳምንት ከሰባ ተሽጦ እንደው አንድ ሳምንት ከ50 አንድ ሳምንት ደግሞ እንዲሁም 800 እንዲህ እያለ ነው እና ያው እኔ እንግዲህ የገዛሁት 1000 ስታፈረላ 780 ብር ነው ማለት ነው። ዋጋ ተጠየቃችሁ በሚለው ነው እና ይሄንን ይመስላል ውዶቼ። ቻናሉን እየገባችሁ ተቀላቀሉት። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምናችሁ፣ እንደምን አላችሁ? የተከበራችሁ የውድ ቤተሰቦቼ በያላችሁበት ሰላምና ጤና ብዙ ተተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በርበሬ ዝግጅት ላይ ነኝ። ያው ግን ብስሚላ አስነጠሰኝ አላለው ማን ነው? ገና አጠገቡ በቆምኩ ማለት ነው። እንግዲህ እኮ ነው እና ዛሬ በርበሬ እንደምታዩት ማለት ነው ገዝቼ እንግዲህ በርበሬ ማዘጋጀት በጣም ነው የምጠላው አልኳችሁ። እኔ እንደው አልወደውም። ብቻ እንግዲህ ማለት ሰው አይሆንም ትላላችሁ። ቤት ተይዞ ያለ በርበሬ አይቻልም። አለኩልሃል ዛሬ ዋስጥቻለሁ ማለት ነው። ላዘጋጅ ነው ውዶች። በርበሬ ስንት ነው ለምትሉ ቪዲዮዬን ከነመጨረሻው አዳምጡ ማለት ነው። ዋጋውንም እነግራችኋለሁኝ ውድ ቤተሰቦቼ። ቪዲዮውን ከነመጨረሻው አዳምጡት እና ዛሬ እንግዲህ ይሄንን መሰለ ያው ማሻላ ቆንጆ ነው ብዬ አስባለሁኝ። ይሄው እንደምታዩት ማሻላ ነው፣ ቆንጆዬ ነው። ግን አንዳንድ ነጭ አለው ይመስለኛል። ግን ማሻላ ቆንጆ ነው የሚሆነው። ሻግኒ ነው የሚባለው ይሄ በርበሬ ማለት ነው። እና ከነ መጨረሻው ቪዲዮውን ተከታተሉ። ዋጋውን ደግሞ እነግራችኋለሁ። ቪዲዮዬን ከነ መጨረሻ ስሙኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ፣ ውድ ሀገሬ ልጆች አበረታቱኝ። እኔ ደግሞ እንደዚህ የሀገር ቤቷን አንዳንድ ነገሮች ቀንጨብ እያረኩ ይዤላችሁ እመጣለሁኝ። ውድ ቤተሰቦቼ እንግዲህ እንደተለመደው ሰሞኑን ብዙ እየገባሁም አይደለም፣ እንደነገርኳችሁ ባለው ሰዓት አልተመቸኝም እና ዛሬ ይኸው እንደምታዩኝ እንግዲህ በርበሬ ዝግጅት ላይ ነኝ ብያችኋለሁ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ፣ አበረታቱኝ እላለሁኝ። ውዶቼ ቅንነት ለራስ ነው፣ መልካምነት ለራስ ነው። እንግዲህ ያው ለቀኖች ቅን ስትሆኑ ያው ውዶችዬ ለሰዎች መልካም ነገር ማድረግ መልካምነት ነው። እኔ ደግሞ ያው ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ ውዶችዬ። እንግዲህ ዋይፋይ በውድ ተጠቅመን ነው እንግዲህ ሀገር ቤት ስትኖሩ ታውቁታላችሁ። የመዳም ቅመሞች እንዲሁም የተለያያችሁ በሀገር ያላችሁ ቤት ዋይፋይ ይኖራል እናውቀዋለን። እዚህ ስትመጡ ግን በጣም ከባድ ነው። ዋይፋውን ገዝታችሁት ራሱ አይሰራም፣ ብዙ አስቸጋሪ ነው። እና እንግዲህ እናንተ ደግሞ ለእናንተ በጣም ቀላል ነገር ነው፣ ብዙ አያስቸግራችሁም ማለት ነው። በመዳም ዋይፋይ እንዲሁም በየሀገር ያላችሁ ማሻላህ በሰለጠነበት ቦታ ሆናችሁ ዋይፋውን እንደፈለጋችሁ ነው። እኛ ደግሞ በጣም ነው የሚያስቸግረን። ተዝቹ ቦታ ይመርጣል፣ ዋይፋይ ያስቸግረናል። እና ይህን ታሳቢ ያደርጋችሁ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ
እንግዲህ ያላችሁን አስተያየት ውዶቼ መልካምነታችሁን አሳዩኝ። እኔ ደግሞ እንደዛ አንዳንድ ቪዲዮዎች ይዤላችሁ ብቅ እላለሁ ማለት ነው። እና ይሄ የምታዩት እንግዲህ በርበሬ ላዘጋጅ አስጥቼው፣ ያው በነገራችን ላይ ፀሐይ በርበሬ ምች ደግሞ እኔ አልወድምና ያሳምመኛል። ፀሐዩ አሁን ጠፋ ብሎ ነው እላችኋለሁ። እንግዲህ ያለው ነገር በርበሬው ዛሬ ማለት ነው ተሰጥቶ በበርበሬ መጣሁላችሁ። ያ ረቢ እና በበርበሬ መጣች እንዳትሉኝ እንግዲህ ይቅርታ ውዶቼ። ያው ያለውንም እንግዲህ የገበያ ዋጋ እምነግራችሁ ይሆናል። ውድ ቤተሰቦቼ ተከታተሉኝ። ስወዳችሁ ከነ መጨረሻ ቪዲዮዬን እውት ማለት ነው። ምንም አይቸግራችሁ፣ ምንም አይከብዳችሁ። እስከ መጨረሻ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉት። ወዳችኋለሁ፣ አከብራችኋለሁ። ውድ የቻናሌ ቤተሰቦች የተከበራችሁ ድንቅ የሆናችሁ ሁላችሁም ምንም እንግዲህ ቪዲዮ ቢጥምም ባይጥምም ላይክ፣ ሼር፣ ሰብስክራይብ በማድረግ ያላችሁን አስተያየት አሳውቁኝ። እንግዲህ የበርበሬ ዋጋ ካላችሁኝ ይሄ በርበሬ እንግዲህ ያው አንድ 780 ብር የሚሸጥ በርበሬ ነው እላችኋለሁ። ያው እንግዲህ በርበሬ በነገራችን ላይ ተለዋዋጭ ነው። አንድ ሳምንት ከ70 ተሽጦ እንደው አንድ ሳምንት ከ50 አንድ ሳምንት ደግሞ እንዲሁም 800 እንደ እያለ ነው። እና ያው እኔ እንግዲህ የገዛሁት 1000 ስታፈረላ 780 ብር ነው ማለት ነው። ዋጋ ተጠየቃችሁ በሚለው ነው። እና ይሄንን ይመስላል ውዶቼ። ቻናሉን እየገባችሁ ተቀላቀሉት። አመሰግናለሁ።